ሰላም ሰላም እንዴት ናችኋለሁ? እግዚአብሔር ይመስገን ክብር ለመድኃኔዓለም ይቻላል እባላለሁኝ። እንኳን ወደ ቻናሌ በደህና መጣችሁ እና ዛሬ የምናየው ስለ ባትሪ ሴቪንግ አጠቃቀም ነው። 5 ሴቲንጎች ይዤላችሁ መጥቻለሁ። የትም እንዳትሄዱ ለእናንተ ይጠቅማል ያልኩት ዋና ዋና ይዤ መጥቻለሁ። እሺ አሁን ላሳያችሁ ወደ ቪዲዮ አላችሁ። ይሄ ዝጋ ያሉት ነገሮች እኔ አሁን ዝጋ እየርከርኩ ነው። ይሄ የሚበራው እዚህ ዝጋ ያሉት የማትፈልጓቸው ነገሮች መብራት የለባቸውም። እነኚህ ራሱ በዛም መብራት ይበላሉ። እዚህ ጋር ይሄን ተጠቀምኩበት ለምን ይበራል? ማጥፋት ካላስ እንደዚህ ማጥፋት ዋይፋዩንም ራሱ አጠፋው። ስለዚህ እዚህ ጋር ያሉት አፕሊኬሽኖች ራሱ ባትሪን ይበላሉ። እነኚህን ማስጠቀሙባቸውን ማጥፋት። እዚህ ላይም እንደዚሁ ያሉትን እንዳለ ማጥፋት። ስለዚህ አሁን በሁለተኛ ደረጃ ላይ የምናየው ሴቲንግ ውስጥ እንገባለን። ከዛ ይሄን ባትሪ የሚለውን እንጫናለን። ከዛ ውስጡ እንደዚህ ይከፈትልናል። እዛ አሁንም ባትሪ ሴፍ የሚለውን እቺን እንካለን። ልክ እንደዚህ ሲከፈትልን ስክሪን ኦፍ ሰርች ብዙ ባትሪ ሴቪንግ የኔ አሁን እንደዚህ ኦን ናቸው እንደምታዩቸው። ሰሌክት ቪዲዮ ሾርት ስታዩ እንዳይልባችሁ ይሄ እዚህ ጋር ለምሳሌ የሚጠቅመን ዋናው ደግሞ ይሄ ቲክቶክ ስናይ ብዙ ባትሪ እንዳይበላብን ይሄ ኦን መሆን አለበት። ሾርት ቪዲዮ ሞዝ ይላል። ስለዚህ ይሄ እንደዚህ ተሆነ ይሄ እንደዚህ መሆን አለበት። ይሄን ኦን ማድረግ አለባችሁ። ከዛ ደግሞ እታች ላይ መጨረሻ ላይ ባትሪ አማዞን የሚላለ እማትጠቀሟቸውን እንደዚህ ዶንት አማዞን ውስጥ ማስገባት ትችላላችሁ። ከዛ አሁን ከዚህ እንወጣና ደግሞ ሌላው ቀላሉ ነገር በጣም ወሳኝ ነገር ነው። ላኪን ሴቲንግ ውስጥ መጠቀም እንችላለን። ላኪን ግን እናንተ በደንብ እንዲረዳችሁ አሁን ለምሳሌ ከዛ አፕ የሚለውን እንጫናለን። ከዛ ውስጥ ተገባን ወዳ እዚህ ጋር ሞባይል ዳታ የሚላለ ይሄንን ኦን ባክግራውንድ ዳታ ይላል። ይሄ ባክግራውንድ ዳታ ኦን ተሆነ ባትሪ በጣም ይበላል። ስለዚህ ኦፍ መሆን አለበት። ከዛ ሲቀጥል ደግሞ ስቶሪ ቻት። በነገራችን ላይ እዚህ ጋር ይሄንን በዛውም ይሄ ስቶሪ እንዳይጨናነቅባችሁ ይሄንን ክሊክ ብታደርጉት ይጠቅማቸዋል። እንደዚህ ተገቡና እዚህ ጋር ክሊክ ሶስተኛ ደረጃ ላይ የምናየው ዋናው ሴቲንግ ይሄ ነው። ክሊክ ይሆንላችኋል ማለት ነው። ከዛ ባትሪ ፐርሰንት ደግሞ እዚህ ጋር ላይ እቺን ባትሪ ፐርሰንት እንደሆነ እዚህ ጋር አማዞን የሚለው ላይ ከፈቀርንላት አማዞን የሚለው ላይ መጠቀም ነው ማለት ነው። ከዚህ ውስጥ አሁን ልክ እንደዚህ ሁሉንም እንትኖች አፕሊኬሽኖች እንዳለ እኔ አንዱን ታሳዩዋችሁ እያንዳንዱ እየገባችሁ እንደዛ ማድረግ ትችላላችሁ ማለት ነው። ባትሪያችሁን በጣም ይቆጥብላችኋል። አሁን ኢሞ ላይ ልግባ። እዩ እዚህ ጋር ሞባይል ዳታ ሁሉም ላይ ሞባይል ዳታ ዋይፋይ የሚለውን ነው መንካት ያለባችሁ። ከዛ እዚህ ጋር ባክግራውንድ ዳታ ኦፍ ነው የኔ ዝም። ከዛ ደግሞ ባትሪ ፐርሰንት እዚህ ጋር 7% እያለ ነው። እዚህ ጋር ያው ይሄኔ እዚህ ጋር አማዞን ላይ መሆን አለበት ካላስ ይሄን ይመስላል። አሁንም ደግሞ ከፈለጋችሁ እዚሁ ላይ ክሊክ እዚሁ ተገባችሁ ሀገር ስቶሪ ክሊክ የሚሏትን ይችል ክሊክ እናረጋታለን ማለት ነው። ይሄን ይመስላል። ሞለስቲንግ ወይ መጨረሻ ልስጣችሁ። ያው መች ጀማሪ ነኝ አበረታቱኝ። አፖች እናንተ ደልታችኋቸው ግን ስትሪ ውስጥ እንደሚቀመጡታችሁ እዚህ ጋር ፕሮፋይላችሁን ትጫናላችሁ ወይ እናንተ ፎቶ ተለለው ኢሜይላችሁ ይመጣል። እሱን ትጫኑና ይጠቅማችኋል ብዬ ስለማስብ ነው በነገራችን ላይ። ከዛ ማናጅ አፕስ ዲፌክስ የሚላለ እዚህ ጋር ይሄ በደንብ እንትን ባሉ ይሄ በጣም ይጠቅማችኋል፣ ወሳኝ ነው። ይሄንን ተጭናችሁ
እዚህ ጋር ይሄኛው ሁለተኛው ማናጅ የሚለውን ትነካላችሁ። ከዛ እንደዚህ ያመጣላችኋል እነኚህ ዳውንሎድ የሚደረጉ ምናምን ማለት ነው። ስለዚህ እናንተ የምትነኩት ይችን እዚህ ጋር ቆይ በደንብ ላሳያችሁ። ይችን ነው ይችን ከነካችሁ ወዳ ሁለት አማራጭ ያመጣል። ዋት ኢዝ ዲዩዌስ ነው እዚህ ጋር የኤክስ ምልክቷ እታች ያለችው የኤክስ ምልክቷ እሷ ዲሌት ያደረጋችሁት የሚቀመጥበት ነው። ስለዚህ እሷን እንነካታለን። እኔ አሁን ሰሞኑን ያወረድኩት አቦች አውርጄ ያልደለትኳቸው እኔ እየገባሁ ሁሌ ስለምደልት ነው። ግን እናንተ እየገባችሁ እንደዚህ ታልደለታችሁ ተዛ ባክግራውንድ ላይ ይጠፋሉ። ላኪን ግን እዚህ በጣም ይቀመጣሉ። ለዛ ደግሞ ስልካችሁ እንዲጨናነቅ ያደርጋል። ስለዚህ እነኝህን እንዳለ ቅርታ እነኝህን እንደዚህ በመጫን እነኝህን ሁሉንም እንደዚህ አራያችሁ ማደለት አለባችሁ። ይሄው ሪች ካላስ እንደዚህ ሁሉ ንጹህ ሲሆን እናንተ ጥሩ እዚሁ እያለሁ ሳልወጣ አንድ ነገር አሳያችሁ። ይችን እያለሽ አቆየሽ እንዳትሉ እኔ ይጠቅማችኋል ብዬ ነው። የመዳም ቅመሞች ብዙ ማታውቁ አሉ እንደኔ። ስለዚህ ይጠቅማችኋል። ይችን ፕላይ ብሮውስት የምትለውን ይችን እንነካታለን። እንደዚህ ያመጣላል። ይሄ ለምን ይጠቅመናል? እኛም የምንጠቀማቸው አፕሊኬሽኖች መጥፎ ጎጂ መሆናቸውና ለመሆናቸውን ይሄንን ክሊክ ስናደርገው እሱ ይጠቁመናል ማለት ነው። እኛ ሳናውቀው ወይ መጥፎ አፕሊኬሽኖች እናወርዳለን። ስለዚህ እንደዚህ ክሊክ እናደርገዋለን። ችግር ካለበት ራይት ያደርግልናል። ችግር ከሌለበት ችግር ያለበትን እዚህ ጋር መርጦ ያመጣልናል። ይሄ ደግሞ በጣም ይጠቅመናል ለኛ የሚጎዱን ይሄው ነው። ስለዚህ ይሄን ይመስላል። ከወደዳችሁት ቪዲዮ ላይክ እያደረጋችሁ ውዶቼ፣ የዛሬው ቪዲዮ ይሄን ይመስላል። ተወደዳችሁት ላይክ አድርጉ። በሌላ ሲቲንግ እንግዲህ እስከምንገናኝ ማሰላማ። ወዳችኋለሁ። አይ ላቭ